አሳያቸው። look እስክሪፕቶ ቸክችካበት ያጠፋል። Whoops. Oh, no problem. Okay. Your English is very good. English really cool. Guys, where are from? I'm from Ethiopia. Oh, look, so beautiful. Thank you. So እስክሪፕቶ እንዴት እንደምታጠፋው እዩት። የቻማን እዩት። ጠፋ እስክሪፕቶ። ነፃ ነው ግን የማስታወቂያ አይቻልም። Okay, bye bye. ቪዲዮዬ ሳልጀምር ጀመሩት እነሱ። ፀጉሬን መሰራት እኔም አያርመኝም፣ ቻይኖቹም ፀጉሬን መቁረጥ አያርማቸውም። ስለዚህ እዚህ ሰፈር አንድ አሪፍ ፀጉር ቤት አለ ተብሏል። ቤጂንግ ሉ ነው ያለ ነው። ቻይኒዝ ፀጉሬን ይቆርጠኛል፣ ይሰራኛል፣ አይታወቅም። ኦልሬዲ ፀጉሬን ታጥቤ ነው የመጣሁት። ስለዚህ እነሱ ደግሞ ምን እንደሚያደርጉኝ እናያለን። ዛሬ ከቆረጠኝ ማለት ነው ብዬ ነው የምጮኸው። እሺ ኑ ጋይስ። አይጠጉም የዚህ ሀገር ሰዎች ግን። ኤኒዌይስ 5ኛ ፎቅ ላይ ደርሰናል ጋይስ። እንዴት እንደሚያምር ይሁት ፀጉር ቤት። ሰውየው ደነገጠ ሲያየኝ። ቻይና እጅ እንደዚህ ደስ ይላል እንዴ! ይሄ ማከክ ነው ማጠብ አይደል? ምንድነው ማከክ ብቻ ሆነ? በደንብ ሸኝ እንጂ። እሺ ጋይስ okay. They have a menu. በነፃ መጠጣው። Let's do this. በነፃ አይመስለኝም ግን ይሄ ነገር ቻይኒዝ እየቆረጠኝ በጣም ፀጉር ያሳድጋል። እውነት አፈላልጌ ለመቆረጥ እሱ ጋር ነው የምሄደው። ታያችሁት፣ አያያዙ አሪፍ ነው። ከዛኛው ይሄኛው ሳይሻል አይቀርም። ቤት ደግሞ በጣም ከስተመር ሰርቪስ አንደኛ ነው። ቡና መጡልን፣ ከረሜላ ታውት። የሀገሬን ቡና የመሰለ ነገር የለም። እንደባለፈው አደረኩ ብሎ ነው ይሄ ነው አልለውም። ይሄ በጣም ጎበዝ አድራቂ ነው። አድናቂያቸው ነኝ። ከስር ለምንድን ነው ማትጀምረው ግን? ምንድነው አዝተባለ? ምን አሰባችሁ ጋይስ? ወድጀዋለሁ እውነት። ቴንክ ዩ። እኔ ምን አደርጋለሁ? አስይዘዋለሁ። ቡና ሰጥተውን ስንት እንደሚያስከፍሉ እናያለን። ቺሽ 7 ብር ብቻ። ራሴ የፊቱን እለቅመዋለሁ። መልቀም ስለማያውቁ ነው እዚህ ሀገር። ወዳችኋለሁ። ቻይና መታችሁ ፀጉራችሁን ተሰሩ። ባይ